ሻሎም ቅዱሳን እንዴት አላችሁ? ክብር ለጌታ ይሁን። ዛሬ በአንድ መልእክት እግዚአብሔር ውስጥ ባስቀመጠው መልእክት እባርካችኋለሁ። የእግዚአብሔርን ቃል አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 18 ላይ መነሻ አድርጌ እናገራለሁ። እንደዚህ ይላል፣ ጢሞቴዎስ ልጄ ሆይ አስቀድሞ ስላንተ እንደተነገረው ትንቢት በእርሱ መልካም ጦርነት ትዋጋ ዘንድ ይህችን ትእዛዝ አደራ እሰጥሃለሁ ይላል። ኢየሱስ ክርስቶስ ጌታ ነው። የትንቢቱ ፍጻሜ እንዲሆን መልካሙን ጦርነት መዋጋት በሚል ሐሳብ የእግዚአብሔርን ቃል አካፍላለሁ። የትንቢቱ ፍጻሜ እንዲሆን መልካሙን ጦርነት መዋጋት ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ እያለው ያለው አስቀድሞ እግዚአብሔር ለአንተ የተናገረው የትንቢት ቃል አለ። ይህ የትንቢት ቃል የአገልግሎት ጥሪ ነው። ይህ የትንቢት ቃል ጢሞቴዎስ ወደፊት ስለሚኖረው የቤተ ክርስቲያን መሪነት እግዚአብሔር ለቤተ ክርስቲያን መሪነት እንዳጨው ትልቅ የቤተ ክርስቲያን መሪ እንደሚሆን እንደገና የአገልግሎት ጥሪ በሕይወቱ እንዳለ የሚናገር ሐሳብ ነው። ስለዚህ ይህ አስቀድሞ ስለ አንተ በተነገረው የትንቢት ቃል ይህ ትንቢት በሕይወት ላይ እንዲፈጸም መልካሙን ጦርነት ምን አድርግ ይለዋል? ተዋጋ ይለዋል። ክብር ለጌታ። መልካሙ ጦርነት አንድ በአንድ ምን እንደሆነ እንመልከት። የመጀመሪያው መልካሙ ጦርነት ሕይወቱንና አገልግሎቱን መፈጸም። በሕይወቱ ጳውሎስ ለጢሞቴዎስ ምሳሌ እንዲሆን በቃልም በተግባርም ምሳሌ እንዲሆን ይነግረዋል። እንደገና አገልግሎቱን እንዲፈጽም እግዚአብሔር ለአገልግሎት እንደጠራው በትንቢት እግዚአብሔር እንደተናገረው የቤተ ክርስቲያን ትልቅ የመሪነት ስፍራና ድርሻ እንዳለው ከነገረው በኋላ ምን ይላል? አገልግሎቱን መፈጸም እንዳለበት፣ መልካሙን ጦርነት መዋጋት እንዳለበት ይነግረዋል። አገልግሎቱን መፈጸም የሚችለው አገልግሎት የሚያስከፍለውን ዋጋ በሙሉ በመክፈል በስደት ሊሆን ይችላል። እንደገና የሐሰትን ትምህርት በወቅቱ የነበረውን በመቃወም የሐሰት አስተማሪዎችን በመቃወም እውነተኛውን የእግዚአብሔርን ትምህርት እውነተኛውን የእግዚአብሔርን ሐሳብ ለሚያገለግለው ሕዝብ በተለይም ለኤፌሶን ምዕመናን እንዲያቀርብ ጳውሎስ ይነግረዋል። መልካሙ ጦርነት ምሳሌ የሆነ ሕይወቱና አገልግሎቱን መፈጸም እንዲችል ፋይት እንዲያደርግ ይነግረዋል። ክብር ለጌታ። ሁለተኛ የክርስትና ጉዞ አስጨናቂ ስለሆነ እምነቱን እንዲጠብቅ በትዕግስትና በጽናት እንዲቆይ ጳውሎስ ይነግረዋል። ስለዚህ አስቀድሞ ስለ አንተ በተነገረው ትንቢት መልካሙን ጦርነት ተዋጋይ። ኢየሱስ ክርስቶስ ጌታ ነው። በሕይወታችሁ ላይ እግዚአብሔር የተናገረው ድምፅ አለ። በሕይወታችሁ ላይ እግዚአብሔር ያወራው እግዚአብሔር ያሳያችሁ ነገር አለ። ያ የትንቢቱ ቃል አስቀድሞ እግዚአብሔር ስለ እናንተ የተነገረው እንዲፈጸም መልካሙን ጦርነት ተዋጉ። ዮሴፍን ስትመለከቱ ዮሴፍ እግዚአብሔር ሕልምን ራእይን አሳየ። ምን እንደሚሆን እንደሚነግስ እግዚአብሔር ተናገሩ። እግዚአብሔር ራእዩን ወይም ሕልሙን ከሰጠው በኋላ በዮሴፍ ሕይወት የሆነው ከሕልሙ በተቃራኒ ነው። አንዳንድ ጊዜ እግዚአብሔር የተናገረንና በሕይወታችን የሚፈጸሙ ጉዳዮች በጣም የተለያዩ ይሆናል። ስለዚህ እግዚአብሔር እንደሚነግስ ንጉሥ እንደሚሆን ለዮሴፍ ካወራው በኋላ በሕይወቱ ላይ ወንድሞቹ ጠላት ሆነው ተነሱበት። ወንድሞቹ ጉድጓድ ውስጥ ከተቱት፣ ሊገሉትም ፈለጉ። በኋላ ለእስማኤላውያን ሸጡት። ከዛ ደግሞ በግብፅ ደግሞ በጴጢፋራ ቤት አለቃ ሆነ። ከዛ በጴጢፋራ ሚስት አማካኝነት ደግሞ እንደገና ወደ ግዞት እንደገና ወደ እስር ቤት እንደገባ የእግዚአብሔር ቃል ይናገራል። ስለዚህ የትንቢቱ መፈጸም ጎዳና የምታልፉበት መንገድ አስጨናቂ መንገድ ሊሆን ይችላል። ስለዚህ ጎዳናውን በትዕግስት ጎዳናውን በጽናት እለፉት። እግዚአብሔር ያላችሁ መፈጸሙ ማይቀር።
ኢየሱስ ጌታ ነው። እስቲ እግዚአብሔር ያለኝ ይፈጸማል በሉ። ሃሌሉያ! እግዚአብሔር ያለኝ ይፈጸማል። እግዚአብሔር የተናገረኝ ይፈጸማል። እግዚአብሔር ለዮሴፍ ያለው ቃል ተፈጸመ። መጨረሻ እግዚአብሔር እንዳሳየው ነገሰ። ጎዳናው አስጨናቂ ቢሆን፣ መንገዱ አስጨናቂ ቢሆን፣ ምንም እንኳን ውጣ ውረድ የበዛበት ቢሆን እግዚአብሔር የተናገረው ጋር ደረሰ። እግዚአብሔር የተናገራችሁ ጋር ትደርሳላችሁ። የትንቢቱ ቃል ስለ እናንተ እየተነገረ በሱ የትንቢት ቃል መልካሙን ገድል ተጋደሉ፣ መልካሙን ጦርነት አድርጉ። እግዚአብሔር የተናገራችሁ ጋር ትደርሳላችሁ። ተባረኩ።